እግዚአብሔር ምስክላት ከሚሆን ግብራት ተከታተልተይ በዚህ ቪዲዮ ንሪኦ ስለ ክርስቶስ ሰዓብቲ ምዃንና እንፍለጥ ብፍቅሪ እዩ እዚ ድማ መሰረት ናይ ክርስትና ህይወት እዩ ጎይታና ኢየሱስ ክርስቶስ ከም ዘፍቀረኩም ንስኻትኩም እውን ንሕደድኩም ተተፋቂርኩም ደቀ መዛሙርተይ ከም ዝኾንኩም ብኡ ንኩሉ ሰብ ክፈልጥ እዩ ይብለና ሞ እስኪ እዛ ቪዲዮ ተከታተልና እንመለስ። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። መገለጫችን መታወቂያችን ፍቅር ነው። የክርስትና ህይወት የክርስትና እምነት መታወቂያው ፍቅር ነው። እግዚአብሔር ፍቅር ስለሆነ እኛ ደግሞ የክርስቶስ የእግዚአብሔር ልጆች ከሆን መፋቀር አለብን፣ መዋደድ አለብን፣ መረዳዳት አለብን፣ መተዛዘን አለብን። በዚች ምድር ላይ ስንኖር እግዚአብሔርን አስደስተን እኛም ተደስተን የእግዚአብሔር ልጆች ሆነን በክርስቶስ ክርስቲያኖች ተብለን ክርስቲያን የተባልነው የክርስቶስ ተከታዮች ስለሆን ነው። ክርስቶሳውያን የክርስቶስ ተከታዮች የክርስቶስ ተማሪዎች የክርስቶስ ልጆች ማለት ነው ክርስቲያን ማለት። ግን ስሙ ብቻ ነው ወይስ እየሰራንበት ነው? ስሙ ብቻ ነው የያዝነው ወይስ ተግባሩንም ጭምር ነው? ኣብ ኩሉ መንገድኻ ንኣምላክካ ዘክብሮ ንሱ ከዓ መንገዲ ህይወትካ ንዓልካ እዩ መፅሓፍ ምሳሌ ብሓፈሻ ብፅዕነቶም እቲ ዝሓለፈ መከራ ዝተመልኦ ዘመን ንጎድኒ ገዲፍና ኣብ እዚ ሓድሽ ዓመት ብሓድነት ብፍቅሪ ብሰላም ንኽንነብር ዘለዎም ፅኑዕ ድሌት እዮም ገሊፆምልና ብፁዕ ኣቦና። እስኪ ናብ ትምህርቱ ነኺድ። መኖር ስላቃተን ለጽባት መከራ የተዳረግንበት ዓመት አልፏል። አሁን እንግዲህ ዳግም ላይ ይመለስ እግዚአብሔር ቸርነቱን ረድኤቱን የሚያወርድልን እኛ ሰላማውያን የሆን እንደሆነ ነው። እኛ በእግዚአብሔር ትእዛዝ የቆምን እንደሆነ ነው። ተፋቀሩ በበይናቲክሙ እርስ በራሳችሁ ተዋደዱ ነው ያለው። ስለዚህ ሰላማችን የጸና እንዲሆን የእግዚአብሔር ረድኤትም ከኛ ጋር እንዲሆን ሰላማችን የጸና ይሁን። አንድነታችን የጸና ይሁን። ፍቅራችን የጸና ይሁን። አዎ ያለፈው ዓመት የመከራ ዓመት እንደሆነ ሁላችንም እናውቃለን። ብዙ የሰው ሕይወት አልፏል። ብዙ ሰው ተሰደዋል። ብዙ መከራ ደርሷል። ይህ ሁሉ እግዚአብሔር አምላክ ከዚህ ሁሉ ሰውሮ እኛን ሌሎቹ በመከራ ሲሰቃዩ እኛን ለይቶ በሰላም አሸጋግሮናል እና የሚመጣው ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ብፁዕ ወቅዱስ አቡነ ጳውሎስ ዘምሃሩና ትምህርቲ ዕላማ ቤተ ክርስቲያን ናብ ቤተ ክርስቲያን እንኸይድ ንኽንቅደስ ቅዱሳን ንጹሃን ንኽንከውን ይቅር ባዮች ንኽንከውን እዩ። እግዚአብሔር ይቅር ባዮች ምዃን ንሕና እውን ዓሰር መንገዱ ብምስዓብ ይቅር ባዮች ክንከውን ከም ዘለና የዘኻኽሩና ብፁዕ ቅዱስ አቡነ ጳውሎስ ናብ ትምህርቱ ንኸይድ። ወደ ቤተ ክርስቲያን የምንመጣው ለመቀደስ ነው፣ ቅዱሳን ለመሆን ነው፣ ንጹሖች ለመሆን ነው፣ ይቅር ባዮች ለመሆን ነው፣ በምድር ላይ ትንንሾች እግዚአብሔሮች ለመሆን ነው። እግዚአብሔር ነው ይቅር ባዩ። እኛም ይቅር ባዮች ሆነን በዚሁ በመገኘት እንግዲህ እንዴት አድርገን እየበደሉን እንዴት ይቅርታ እናደርጋለን? ሳይበደሏችሁማ ምን ይቅርታ ትሰጣላችሁ? ሳይበደል
ሲበደል ነው እንጂ በሚበደልበት ጊዜ ጸጋ እግዚአብሔር በቅንነት ከተቀበሉት እኮ የእግዚአብሔር ስጦታ በስጦታ ላይ እኮ ነው የሚያስገኘው። ስለዚህ በይቅር ባይነት ወደ ቤተ መቅደስ እንመጣለን። ይቅርታ አድርገን ከመጣን ደግሞ በቤተ መቅደስ ለኛ የተዘጋጀውን ቅዱስ ሥጋውን ክቡር ደሙን መብላት ነው መጠጣት ነው። ልጆች ዛሬ እንደው ዝም ብለን ተንጠራርተን በራሳችን ላይ ልንወስን እንችላለን። ነገሳ ቻላል እንደዚህ የማን ነው ነገ? የኔና የናንተ ነው። እናውቃለን ምን እንደሚሆን ነገ። እያየን አይደለም በወንድሞቻችን በእህቶቻችን። ታዲያስ እስከ መቼ ድረስ ነው? ግድ የለም ለዛሬ ለሚቀጥለው ሳምንት የሚቀጥለው ዓመት የሚቀጥለው 5 ዓመት ማነሽ እነማነን እንደዚህ ማለት የምንችለው? ታዲያ መቼ ነው የሚደረገው ይሄ ሁሉ? ዛሬ ነው። ዛሬ መቼ ነው? ያለንበት ዕለት ሁሉ ዛሬ ነው። ልጆቼ አቅማችን እግዚአብሔር ብቻ ነው። አቅማችን ወደ እግዚአብሔር ፊት መጎንበስ ብቻ ነው። መስገድ ጥሩ ነው፣ ግን መስገድ አይደለም። እኔ የምለው ያለ ልባችን እንዲሰግድ ያስፈልጋል። መልካሙን ነገር ይዞ ወደ እግዚአብሔር ፊት መቅረብ ያስፈልጋል። ወደ ቤተ ክርስቲያን መምጣት የተገባ ነው። ምክንያቱም ትምህርቱ የሚገኘው እዚህ ነው። ከተደመጠ እዚሁ ነው ተለውጠን የምንመለሰው። ነገር ግን ተሸላልመን እዚሁ መተን ይቅርታችሁ ነው እኔም ተሸልሜ ነው የመጣሁት። ተሸላልመን እዚሁ በመምጣት እዚሁ እንዴት ከረማችሁ ተባብለን በመውጣታችን አንጸድቅም። የሚገባንን ክብር አናገኝም። ይሄ በወንዶችም በሴቶችም በወጣቶችም በሽማግሌዎችም እስካሁን ድረስ ባህሉ አሮጊቶቹ ሽማግሌዎቹ እንዲሁ ቄሶቹ ብቻ ናቸው ወደዚህ ጎንበስ ቀና የሚሉ። እናንተ እነማን ሆናችሁ? ከየት የተገኛችሁ? እግዚአብሔር ያልፈጠራችሁ ናቸው? ሰው ያልሆናችሁ ናቸው? ስለዚህ ሁላችንም ነን። እግዚአብሔር መቼ ያዳላልና ሁላችንም የተለያየ ቁሳቁስ ምናምን ያለን የሌለን ልንኖር እንችላለን። በእግዚአብሔር አይን ግን ሁላችንም እኩል ነን። ባለ ቁሳቁስ የተከበረ አይደለም፣ ቁሳቁስ የሌለው የተናቀ አይደለም። ይሄ የሰው ዓለም ነው እንደሱም ያደረገው። እኛ በእኛ በተወሰነው አይናችን በማያውቀው ውስጡ ገብቶ በማይመረምር አይናችን እገሌ ኃጢአተኛ፣ እገሌ ወንበዴ፣ እገሌ ክፉ ሰው፣ እገሌ ጻድቅ ሰው ሻይን ጠጣ ስላለን ነው ጻድቁ። ኑ ምሳ ብሉ ስላለን ነው። ልጆቼ እግዚአብሔር የሚያየው ልብን ነው የሚያየው፣ ላውላውን አይደለም። እሺ ክቡራት ቤተሰብ እነዚህ መንፈሳዊ መልእኽቲ ብምርኣይኩም ኣዝና ነመስግን። እዚ ፃዕሪ ካብዚ ዝበለፀ ንክንሰርሕ ደገፍኩም ኣይፈልየና። እግዚአብሔር ኣምላኽ ብሰላም ይረኸበና። በብዘለኹም ሰላም መዓኸትኩም